ሴት ልጅ መስታወት ነች፣ እንክብካቤ ትሻለች። ሞራሏን እንዳትሰብር፣ ቅስሟን እንዳትሰብር። አንድ ረሱላህ ሰለላሁ ዐለይሂ ወሰለም ሴቶቻቸውን ይዘው የተለያዩ ሰሃባ ሴቶችን ይዘው መንገድ ይወጣሉ ከወንዶቹ ጋር አንድ ላይ። ቅፍለቱን የግመሎቹን ቅፍለት የሚመራው አንጀሻ የሚባል ሰሃባ አለ። ድምጽ መረዋ ነው፣ በጣም ድምጹ ጣፋጭ ነው። ሲያንጎራጉር ሲዘምር እንትኖቹ ሁሉ ግመሎቹ ወደ ቀኝ ወደ ግራው ላይ እንቀሳቀሳሉ ከድምጹ መማረክ የተነሳ። ሳይ ሐዲስ ነው መነግራችሁ። እና ሴቶቹን ደግሞ ፀሐይ እንዳይመታቸው የአረቢያን ፀሐይ ታቁታለች፣ ከባድ ነው። ሃውደጅ ይባላል። ሃውደጅ ማለት ከግመሉ ጀርባ ላይ የሚሰራ 4 ማዕዘን ሳጥን የሆነ ሰው የሚያስቀምጥ እንደ ቤት ነገር ነው። እዛ ውስጥ ያመቻቹና ፍራሽ ምንጣፍ አድርገው ሴቶቹ እዛ እንዲቀመጡ ይደረጋሉ፣ ፀሐዩ እንዳያንገላታቸው። ሴቶችም አብረው እየሄዱ ነው። አንጀሻ ግመሎቹ ለጉዞ ሞራል እንዲያገኙ ብሎ መነሸድ ጀመረ፣ ማንጎራጎር ማዜም ጀመረ። ከረሱል ፊት ነው እንግዲህ። አሁን ለዲኑ ትክክለኛ ስዕል የሌለን ሰዎች ማንጎራጎር ማዜም حرام የሚመስለን ሰዎች አሉ። እመጣበታለሁ ወደፊት። ነሽዳ ማንጎራጎር በእስላም ምንድነው? በቅርቡ እናየዋለን። የተፈቀደ ነው። አንጀሻ ሲያንጎራጉር ግመሎቹ ከቀኝ ወደ ግራ መወዛወዝ ጀመሩ፣ መፍጠን ጀመሩ። ያኔ ከውስጥ ያሉ ሴቶች አብረው መወዛወዝ ሊጀምሩ ነው። ረሱላህ ሰለም ድምጻቸውን ከፍ አድርገው የአንጀሻ رفقا بالقوارير አንተ አንጀሻ አረ መስታወቶች እንዳትሰብራቸው እስኪ ረጋ በል አረጋ አሉት ረሱላህ ሰለም። ሴት ልጅ መስታወት ብሎ የገለጸ አዛኝ ነብይ እንዳትሰብራት ነው። ስትፈታት፣ ስትጣላት፣ ስታሳድጋት ከዚህ በላይ አዛኝ ነብይ ያለ አዛኝ ነበር ሰለላሁ ዐለይሂ ወሰለም።